አይፈቅ መና አይፈቅ አይዛሬ ለራዊት አይፈቅ ያስተነሱ ለዘሬው ሉታዬ በመረተ ሆኖ መስማታዬ ይደበል ማማራት በመረተ ሆኖ መስማታዬ እመቤት ቅድስት አፎምያ እመቤት ቅድስት አፎምያ እመቤት ቅድስት አፎምያ ዘተአምረት ረድኤቶ መንግሥቲ በትምህርተ ዓለም ቢሳይ ያንን ጠላት ቀጥታ የጣለችው የሰሚከ ቅድስት አፎምያ በመላኩ ኃይል ነው። አፎምያ ማለት መራዊት ቅድስት እመቤት ቅድስት አፎምያ ዘተአምረት ረድኤቶ ለፍትወተ ዓለም ቢጸላኢ በኃይለ ሚካኤል ወአትወልድማ አዝማደ መራዊት ቅድስት ወመራውያን እሺ አብተረ መራዊት ቅድስት አብተረ እመቤት ቅድስት ወለመምህር አንትሩ አብተረ መራዊት ቅድስት አብተረ መራዊት ጠበቅ ወለመምህር አንትሩ እስመ አስተራየ እስመ አራየነ ዘንተ ፍስሐ ለአምላክ ለዘምሩ ለአምላክ ለዘምሩ አዝማደ መራዊት አብተረ መራዊት ጠበቅ ወለመምህር አመራችን ወለመምህር አንትሩ እስመ አራየነ ዘንተ ፍስሐ ለአምላክ ለዘምሩ መጨረሻ ይመሰገኑ ስለሆነ እሺ እመቤት ወጣት ያንጸባረቀችው በካባ እመቤት ወጣት መራዊት ወጣት ያንጸባረቀችው በካባ እኩሰነው እመቤት ወጣት ያንጸባረቀችው በካባ ጠየቀች አልገባት ሁሉ ከመንበር ቀባው ያገባት በምርኮር እመቤት ወጣት ያንጸባረቀችው በካባ ጠየቀች አልገባት ሁሉ ከመንበር ቀባው አምላኬ አምላኬ እንግዲህ ታሪከ ሰማቱ ነፍሴ ለከ ፍሬ መራት ለኃይለ መራዊ ፍሬ መራት ለኃይለ ሚካኤል አምሳሉ እስኪ ሰየው ፍሬ መራት ለኃይለ ሚካኤል አምሳሉ ይተረከብ ለኃይለ ድረሲ መዘይቱ ማካበሮና ይተረከብ ኃይለ ይተረከብ ለኃይለ ድረሲ ዘግኑ ማካሩ ኃይለ ሚካኤል መራት ፍሬ መራት ለኃይለ ሚካኤል አምሳሉ እንድባቸው ነበር ወስዳለ አምሳሉ የሚባሉ ድጓሉ ይመስለኛል ሁላችንም ስለማላውቅ ነው። ፍሬ መራት ለኃይለ ሚካኤል አምሳሉ እይተረከብ ለኃይለ ነሲ ዘግኑ አካሉ ኃይለ ሚካኤል ይሁን አካል ስበክሎ ማማምላክ በዘመናዊ ምክር የተከለቱ ምክር ያቋቋሙ ናቸው፣ የመጽሐፍ መምህር ናቸው፣ የቅኔ መምህር ናቸው። እንደገና በድግሪ የሚቀርቃቸው የሰለጠናቸው። ስለዚህ የመላኩ ኃይል ደግሞ አይደለም ሁሉን ያደቃል። ዘመናችን ቁርና ያደቃል ማምላክ ወራት ለኃይለ ሚካኤል አምሳሉ ይትረከብ ለኃይለ ቅዱስ ዘምቱ ማካሮማ ኃይለ ሚካኤል ሁሉን አለ ስንት በኩሉ ኃይለ ሚካኤል ሁሉን አኩሉ ዘይደክም ባቆማ ዘይደክም በኩሉ ከፍቅር ክላስ መምህር ጠይቃት በቃሉ ሲሰጡ ማምላክ በቃሉ መምህራችን አሉ። ከፍቅር ክላስ መምህር ይጠይቃት በቃሉ እንደዚህ ጎበዛ ተማሪ መለሰት በምን ወርቅ ማምላክ ታውቃለህ ጎበዛ ተማሪ ጎበዛ ያያያለ እመቤት ምንድነው? እመቤት ወጣት ከፍቅር ክላስ መምህር ቢጠይቃት በቃሉ እመቤት ጎበዛ ተማሪ መለሰች በሙሉ እንደሷ መላሽ መምህሩ እስካጣ ድረስ ከክፍል ወልኝ ማመላክ እንደሷ መላሽ መምህሩ እስካጣ ድረስ ከክፍሉ መምህራችን እኮ ብዙ ሁሉ ጓደኞች ጉሮቻቸው ደግና ዙሯቸው ማለት እንዴ ከክፍላቸው አልበላሽ ጎበዛ ተማሪ ግን ትመልሳለች ጎበዝ ለመሆን አባል ከፍቅር ክላስ መምህር ይጠይቃል በቃሉ እመቤት ጎበዛ ተማሪ መለሰች በሙሉ እንደሷ መላሽ መምህሩ ኃይልዬ እስካጣ ድረስ ከክፍሉ ማማምላክ በእግዚአብሔር መልሰ ስርዓቱ ለብሰ ኃይሎ ወቀለተ አማርኛ ነርሲ ድንግልናዋን ታላቁ ዋንጫ
ዋንጫ በጣም የሚያስደስት ሲያዩ ለተመለከተው ከሩቁ እስኪ ውሰደው አምላክ ታላቁ ድንግልናዋን የወርቁ ዋንጫ በጣም የሚያስደስት ሲያዩ ለተመለከተው ከሩቁ ለተመለከተው ከሩቁ እመቤት ከሰዎቹ መጣ ሰጠችው ለሊቁ እመቤት ከሰዎቹ መጣ ሰጠችው ለሊቁ ፍቅረ ልቡና ቀላል ጠጣበት ብላ ወርቁ ስታሰጠው ያዩ ከሩቅ ይቅርታ ልበልሶች ታላቁ ዋንጫ ድንግልናዋን ታላቁ ዋንጫ በጣም የሚያስደስት ሲያዩት ለተመለከተው ከሩቁ እመቤት ከሰዎቹ መርጣ ሰጠችው ለሊቁ ፍቅረ ልቡና ቀላል ጠጣበት ብላ ወርቁ ስትሰጠው እሷን ከሩቅ ይቅርታ በትልቁ ስትሰጠው ማይተው በትልቁ ሊቃውንቱ ከልባቸው ሳቁለን እንድናማላቸው ይፈልጋል ይሆናላችሁ። ታላቁ ዋንጫ ለታላቅ ሰው የሚሰጠው አይደለ? ይቺ ደግሞ ስራታው ቁጥርዳታ ታላቁ ዋንጫ በርዳለ የሚሰጠችው ማምላክ አዩ ድንግልናዋን ታላቁ ዋንጫ ድንግልናዋን የወርቁ ዋንጫ በጣም የሚያስደስት ሲያዩት ለተመለከተው ከሩቁ እመቤት ከሰዎቹ መጣ ሰጠችው ለሊቁ ፍቅረ ልቡና ጠጣበት ብላ የወርቁ ዋንጫ ስትሰጠውም አይተው